መስራቾቹ እንኳን ሳይቀሩ አስቀያሚ ያሉት ጫማ እንዴት ዛሬ ላይ መላው ዓለም የሚወደው አይነት ጫማ ሊሆን ቻለ? እንዴት ኤርገንዶ በዚህ ያህል ደረጃ ራስን የቻለ የፋሽን ብራንድ ሊሆን ይችላል? ዛሬ ላይ ትንሽና ተራ የሚመስለን ሐሳብ እንዴት ወደ ትልቅ ካምፓኒ መቀየር እንደሚቻል እናያለን። ብዙዎች የራሳቸውን ቢዝነስ ለመጀመር የግድ ትልቅ ሐሳብ ያስፈልጋል ብለው ያምናሉ። ትክክል ነው ወይስ አይደለም? መልሱን በቪዲዮ ውስጥ በዝርዝር እናየዋለን። የዛሬው ታሪካችን ስለ ትልቅ የቢዝነስ ሐሳብ አይደለም፣ ይልቁንም ተራ ነገርን እንዴት ወደ ትልቅ የቢሊዮን ዶላር ግዛት መቀየር እንደሚቻል የሚያሳየን። በነገራችን ላይ የዓለማችንን ኢኮኖሚ የሚያንቀሳቅሱ ትላልቅ ግዙፍ ተቋማትን ከገነቡ 1% ከሚሆኑ የዓለማችን ስኬታማ የሥራ ፈጣሪዎች ዓለም ውስጥ መቀላቀል ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የራሳችሁን ካምፓኒ ለመገንባት የሚያስፈልጋችሁን ዕውቀትና ልምድ ከቀደሙት ታላላቅ ሰዎች በነፃ እንድትሸምቱ እንጋብዛችኋለን። አብራችሁን ቆዩ። በ2000ዎቹ መጀመሪያ ላይ የጫማው ኢንዱስትሪ እንደ ናይክ፣ አዲዳስ እና ቲምበርላንድ ባሉ ግዙፍ የጫማ ብራንዶች ይመራ ነበር። ነገር ግን ማንም ሰው እስከዚህ ሰዓት ድረስ በቀላሉ የሚጸዳ ምቾትንና ቀላልነትን ያካተተ የማያንሸራትት በውሃም ውስጥ ሆነ በመሬት ላይ የሚደረግን ጫማ በአንድ ላይ አጣምሮ ያመጣ ወይም የሰራ አልነበረም። ፋሽን ማለት በዚህ ጊዜ የሚያምሩ ስኒከርና የቆዳ ጫማዎችን ብቻ ያካተተ ሲሆን፣ ምቾት ማለት ደግሞ ስታይል ብቻ ነበር። ነገር ግን ይህንን ታሪክ የቀየረ አንድ ሰው ብቅ አለ። በአሜሪካ ቦልደር ኮሎራዶ ውስጥ የሚኖረው እረፍት የለሹ ማለቂያ በሌለው የማወቅ ጉጉት የተለከፈው ሥራ ፈጣሪ የ40 ዓመቱ ስኮት ሲማንስ በዚህ ወቅት የተለያዩ በስሙ ፓተንት ቢሆኑ ካምፓኒዎችን ገንብቶ በመሸጥ እየተሳካለት ሥራ ፈጣሪና ስኬታማ የንግድ ሰው ነበር። ገና በ48 ዓመቱ ከፊል ጡረታ የወጣ ሰው ሲሆን ሙሉ የጡረታ ጊዜውን በምቾት ዘና ብሎ ማሳለፍ ይችል ነበር። ነገር ግን እንደሱ አይነት ሰው በቀላሉ በእረፍት ብቻ የሚዝናና አልነበረም። ይልቁንም የእሱ መዝናናት የሚገለጸው በሚወደው ሥራ ውስጥ ራሱን በመቅበር ሲሆን፣ ሲበዛ እረፍት የሌለው ከሥራ ፈትነት የራቀ የሥራ ፈጣሪነት አእምሮ ያለው እንዲሁም ችግሮችን በመፍታትና የሆነ አዲስ ነገር በመፍጠር የሚደሰት አይነት ሰው ነው። በባህር ላይ መጓዝ የሚወድ በተደጋጋሚ እንደዚህ አይነት ጉዞዎችን የሚያደርግ አይነት ሰው ነው። ነገር ግን ቀደም ብሎ የገነባቸውን ካምፓኒዎች የሸጠ በመሆኑ ለወደፊት የሚገነባውን እንደ ሌሎቹ ሊቀጣጠል የሚችል አዲስ የቢዝነስ ሐሳብ በመፈለግ ላይ ነበር። ስለዚህ ይህንኑ ሐሳብ ፍለጋ በተደጋጋሚ ጸጥ ባለው እርጋታን በሚሰጠው ባህር ላይ ጉዞን ያደርጋል። በዚያ ጸጥ ብሎ እያንሳፈፈ በሚወስድ ውሃ ተመስጦ ይውላል። ውቅያኖስና ባህር አእምሮን ሳይረብሹ በጸጥታና በነጻነት የፈለገውን ነገር ሊያስብ የሚችልባቸው ሁለተኛ ቤቱ ሆነዋል። ይህ የባህር ላይ ሕይወቱ ለቀጣይ የሕይወት ምዕራፉ አዲስ ጅምር ይሆነኛል ብሎ ግን አስቦ አልነበረም። ታዲያ አንድ ቀን ስኮት እንደለመደው የጀልባ ላይ ጉዞ እያደረገ ባለበት ወቅት አንድ ነገር አስተዋለ። አንድ የመርከቡ አባል ከተለመደው አለባበስ ወጣ ያለ ጫማ አድርጎ እንደ ልቡ በፋይበር ግላስ በተሰራው በሚያንሸራትተው የጀልባ ወለል ላይ ሲመላለስ አየው። ጫማው ነጭ ተለቅ ያለ የእግር ሳጥን ከፕላስቲክ የተሰራ የሚመስል ከፊት ለፊቱ ማናፈሻ ቀዳዳዎች ያሉት ሲያዩት አስቀያሚ መሰለ ግብድያ ጫማ ነበር። ሲማንስ ቀልቡ ተወሰደ። ከዚህ ቀደም እንደዚህ አይነት ጎማ ወይም ፕላስቲክ የመሰለ ጫማ አይቶ አያውቅም። በጫማው ላይ ክፉኛ ከመመሰጡ የተነሳ ያደረገውን ሰውዬ ጠጋ ብሎ ስላጠለቀው ጫማ ምንነት ጠየቀው። ሰውየውም አንድ እግሩን ከፍ አድርጎ ጫማውን እያሳየ እንዴት ይመቻል መሰለህ አለው። ማስጎምጀቱ መሆኑ ነው እንግዲህ። ሲማንስ የጫማውን ምቾት ማወቅ ፈልጎ ልሞክረው እችላለሁ ሲል ጠየቀው። ሰውየውም በደስታ ሰጠው። አደረገውና ትንሽ ዞር ዞር አለበት። እንዴት ያለ ነፃነትና ምቾት ተሰማው። በጣም ተደነቀ። ሲያዩት እንደዚህ የሚመች አይመስልም በማለት አግራሞቱን ገለጸ። አውልቆ በእጁ ይዞ በደንብ አየው። ጠመዘዘው፣ አጣመመው፣ ጨመቀው። ምንም ፈንከች አይልም። በዚያ ላይ ቅለቱ እንደ ግዙፍነቱ ምንም የመክበድ ስሜት የለውም። ወይ ጉድ! ምንድነው ይሄ ነገር ሲል በአግራሞት ሰውየውን ጠየቀው። ሰውየውም ለስላሳና ዘላቂ የሆኑ ጥቃቅን የፎም ሬዚን ማቴሪያሎችን የያዘ ክሮስላይት በተባለ ንጥረ ነገር እንደሚሰራ አስረዳው። የት ነው የሚሰራው ብሎ ጠየቀው።
በካናዳ ኪቤክ በምትባል ከተማ ላይ ፎም ክሬሽን በተባለ ካምፓኒ እንደሚመረትና ሞዴሉ ፕሮፌሽናል እንደሚባል ነገረው። ታዲያ የት ልገዛው እችላለሁ ብሎ ጠየቀ። ሰውየውም አስከትሎ በትንሽ ቁጥር ብቻ እንደሚመረትና በዋነኛነት ለባህር ኃይል ሰራተኞች ብቻ እንደሚሰራ እንዲሁም በገበያ ላይ እንደማይገኝ ገለጸለት። ሲማንስ አላመነም። ጮቤ ረገጠ። ሲፈልገው የነበረውን ትልቅ ሚስጥር ነበር ሰውየው የነገረው። በገበያው ላይ የለም የምትለው ቃል ጆሮው ላይ ደጋግማ ቃጨለችበት። በመጨረሻም ሥራ አገኘ። ሲማንስ እንኳን ደስ ያለህ አለ ለራሱ በታላቅ ደስታ። ሲማንስ አዲስ ቢዝነስ ለመጀመር እያሰበ ባለበት ወቅት ምን የመሰለ የገበያ ዕድል አገኘ። በዚህ ጫማ ውስጥም የሆነ አይነት ስኬት ታየው። የሆነ ነገርማ ማድረግ አለብኝ አለ ለራሱ። ከዚያም ጫማውን በካናዳ ከሚገኘው ፎም ክሬሽን ከተሰኘው አምራች ድርጅት በፍሬ የተወሰነ ገዝቶ ወደ አሜሪካ ኮሎራዶ ተመለሰና ለጓደኞቹ ሊያሳያቸው ወሰነ። እንደ ኤሮፒያን አቆጣጠር በ2002 ሊንደን ሃንሰን የተባለው ሌላኛው የሥራ አጋር በሕይወቱ ከባድ ወቅት ላይ ነበር። ከሚስቱ ጋር ከተለያየ በኋላ በጓደኛው ቤት በጥገኝነት ነበር የሚኖረው። በተመሳሳይ ጊዜ የኮምፒውተር ሃርድዌር ማርኬቲንግ ሥራውን አጣ። ቀጠለና ብዙም ሳይቆይ እናቱን በካንሰር መማጣ። ችግሮቹ ማለቂያ የሌላቸው ይመስሉ ነበር። ሕይወት በእጅጉ ፈተነችው። እጅጉን ተስፋ ቆርጦ ነበር። በዚህም ምክንያት የሚያስጠላ ሙድ ውስጥ በመሆኑ የረጅም ጊዜ ጓደኞቹ የነበሩት ጆርጅ ቦዴከርና ስኮት ሲማንስ ጓደኛቸው መጥፎ ሁኔታ ላይ እንደሆነ በማሰብ ካለበት የተስፋ መቁረጥ ሕይወት ለማስወጣት አብረው የጀልባው ጉዞ ለማድረግ ይዘውት ሄዱ። በጀልባው ጉዟቸው ላይ እያሉ ስኮት ሲማንስ ከዚህ የተሻለ ዕድል አይገኝምና ያሰበውን ነገር ሊነግራቸው ወሰነ። ለሊንዳንና ጆርጅ በካሪቢያን የጀልባው ጉዞ ላይ እያሉ ያጋጠመውን ነገር በሙሉ ይነግራቸው ጀመር። ፎም ክሬሽንስ በሚባል ትንሽ የካናዳ ካምፓኒ ክሮስላይት በተባለ ልዩ የሬዚን ማቴሪያል የተሰራ ለባህር ኃይልና ለመርከበኞች ብቻ በወሰን ቁጥር የሚመረት አስቀያሚ ነገር ግን አሪፍ የሚመስል ጫማ እንዳገኘና በጣም ወዶት የተወሰነ ገዝቶ እንደመጣ ነገራቸው። ታዲያ የታለ ጫማው ሲሉ ጠየቁት። አውጥቶ ሰጣቸው። ሁለቱ ጓደኛማቾች ጫማውን ገና እንዳዩት ነበር በሳቅ የወደቁት። ምን ሆነህ ነው? ምኑን የተመቸ? በጣም አስቀያሚ ጫማ ነው እኮ፣ በዚያ ላይ ትልቀቱ ሲሉ በማንጓጠጥ ስሜት ቀለዱበት። ሲማንስ ምንም ሳይላቸው መጀመሪያ ጫማውን እንዲሞክሩት ብቻ ጠየቃቸው። ጓደኛማቾቹም እንደ ዘበት ለአንተ ስንል ነው በሚል አይነት ስሜት ተቀብለው አጠለቁት። ነገር ግን የተወሰነ ጊዜ አድርገውት ከተንሸራሸሩ በኋላ ያ አስቀያሚ ያሉት ጫማ በሚያስደንቅ ሁኔታ ምን ያህል ቀላልና ምቹ እንደሆነ በተግባር ተገነዘቡ። ዋው የሚገርም ምቾት አለው ባክህ አሉ ጮክ ብለው። እኔም እሱን የምላችሁ አላቸው ሲማንስ። አስከትሎም ጫማው በገበያ ላይ እንደሌለና እንደማይሸጥ እሱም ካናዳ ከሚገኘው የጫማው ፋብሪካ ሄዶ እንደገዛ ነገራቸው። እናም ለምን በዚህ በአሜሪካ ገበያ ውስጥ አምጥተን አንዳንድ ነገሮችን አስተካክለን አንሸጠው? ዲዛይኑን እንደ አዲስ አንሰራውምና ማሻሻያዎችን አድርገን ለምን አንሞክረውም ሲል ሐሳብ ሰጣቸው። እርግጥ ነው ጫማው ያስጠላል። ነገር ግን አንደኛ እንደዚህ አይነት ጫማ በገበያው ላይ በፍጹም የለም። ሁለተኛ ደግሞ ገበያ ላይ ትርጉም የሚሰጠው ውበት ሳይሆን ቫልዩ እንደሆነ ጠንቅቀው ያውቃሉ። በሆነ አይነት መንገድ ሰዎች ጫማውን እንዲያደርጉት ማድረግ ከቻሉ በቃ ሰዎች ሊያወልቁት እንደማይችሉ እርግጠኞች ነበሩ። ምክንያቱም ምቾትና ነፃነቱ ፍጹም ማራኪ በመሆኑ። ስለዚህ ውበቱ ላይ ግን የሆነ ለውጥ ብንፈጥርና መጠኑንም ብንቀንሰው የተሻለ ውበት መፍጠር እንችላለን በማለት ስለ ጫማው ዲዛይን በደንብ ብዙ ነገሮችን ተመካከሩ። ሲማንስ ስለ ጫማው ጥሩ ጎኖች በደንብ እንዲያውቁ በማሰብ ያየውን በዝርዝር ጨምሮ ነገራቸው። ጫማው እርጥብ በሆኑ የጀልባ ወለሎች ላይ እንደማያንሸራተት፣ ቀላል ክብደት እንዳለው፣ በደቂቃ ውስጥ ታጥቦ ሊጸዳ እንደሚችል፣ ሽታ እንደሚቋቋም፣ ለውሃ የማይበገር እላዩ ላይ ባለው ቀዳዳዎች በቀላሉ እንደሚናፈስ፣ ነፃነት ያለውና ለእግር ምቹ በሆነ መልኩ ለየት ካለ ክሮስላይት ከተባለ የሬዚን ማቴሪያል የተሰራ እንደሆነ አስረዳቸው። ታዲያ ይህንን አስቀያሚ መሰለ ነገር ግን የማይታመን ምቾት ያለውን ጠቃሚ ጫማ ሁሉም ሰው ወደሚወደው አይነት ነገር ብንለውጠውስ ሲል ሐሳብ በድጋሚ ያቀርበላቸው። ከዛም ጫማውን አጥልቀው ምቾቱንና ዘላቂነቱን እንዲሁም ሌሎች ጥሩም ሆነ መጥፎ ጎኖችን ለማረጋገጥ በደንብ ለማየትና ለመፈተሽ በማሰብ የጀልባ ላይ ጉዞ በድጋሚ ያደረጉ። በውሃ ውስጥ ሞከሩት። ውሃ ውስጥ ሆኖ አይከብድም።
ከውሃ ውስጥ ሲወጡ ደግሞ ውሃው ወዲያው ሙልጭ ብሎ በቀዳዳዎቹ በኩል በቀላሉ ይወጣል። በዚያ ላይ በጀልባው ወለል ላይ አንሸራተትም። ስለዚህ ይሄ ለጀልባም ሆነ ለመርከበኞች ምቹና ተስማሚ ጫማ እንደሚሆን አሰቡ። ለወር ያህል ጫማውን አጥልቀው የተሰራበት የክሮስላይት ማቴሪያሉ ምን ያህል ዘላቂ እንደሆነ ለማወቅ ብሎም ጓደኞቻቸውን አሳ አጥማጆችን፣ መርከበኞችን፣ ሼፎችንና አትክልተኞችን እንዲሞክሩትና ስለ ጫማው ያላቸውን አስተያየት እንዲሰጧቸው በነፃ ጫማውን ሰጧቸው። በሚያስገርምና በሚያስደንቅ ሁኔታ ተጠቃሚዎቹ የሰጡት ምላሽ እስከዛሬ ካጠለቅነው የስሊፐር ወይም ክፍት ጫማዎች ሁሉ የተለየ ምቾት ያለው የሚመችና ቀለል ያለ የትም ቦታ ልናደርግ የምንችለው አይነት ምቾት ያለው ጫማ ነው ሲሉ የሚደንቅ አስተያየታቸውን ሰጧቸው። ነገር ግን ውልቅ እንደሚልና ቢቻል ከኋላ ማሰሪያ ወይም መደገፊያ ነገር ቢኖረው የሚል ጥሩ ጠቃሚ ችግር ገለጹላቸው። እንዲሁም የውበቱ ነገር አይነገርም። አስቀያሚ እንደሆኑ ሁሉም የገለጹትና የሚታወቅ ችግር ነበር። እንደውም አንዳንዶቹ የካርቶን ጫማ ይመስላል ብሏል። አንዳንዶቹም ደግሞ የጉማሬ እግር ይመስላል ብሏል። የቀለጠ ፕላስቲክም ይመስላል ያለም አለ። ያም ሆኖ ግን ተጠቃሚዎቹ ጫማዎቹን ማድረጋቸውን አላቆሙ። ሦስቱ ጓደኛ ማቾች በኋላ ላይ ጫማው ከውበት በስተቀር የተለየ ምቾትና ጠቃሚነት አለው የሚል ግንዛቤ አገኙ። ስለዚህ በካናዳ ከሚገኘው የፎም ክሬሽን ካምፓኒ ጋር የክሮስላይት ማቴሪያሉን የመጠቀምና ጫማዎቹን የማምረት መብት ካረጋገጡ በኋላ ወደ ቢዝነሱ ዓለም ሰተት ብሎ ለመግባት ወሰኑ። የጫማው ዋና ብራንድ መገለጫ የሚሆነው ዋተርፕሩፍ የሆነ ነፃነት ያለው ቀላል፣ ምቹና ተመጣጣኝ ዋጋ የሚል ይሆናል። ታዲያ ማን ብለን እንሰይመው የሚል ጥያቄ አነሱ። እንደ አዞ በመሬትም ሆነ በውሃ ውስጥ ሊኖር የሚችል አምፊቢየስ በመሆኑ ለምን ክሮኮዳይል አንለውም አሉ። ትንሽ ሲያስቡት ስያሜው የረዘመ መሰላቸውና ለማሳጠር ክሮክስ አሉት። በኋላም በክሮክስ ተስማምተው የራሳቸውን ክሮክስ የተሰኘ የፎም ጫማ ቢዝነስ ጀመሩ። በዚህ ሰዓት የክሮክስ የወደፊት የቢሊዮን ዶላሮች ካምፓኒነት ጽንሰ ሐሳብ ተወለደ። በሐምሌ ወር 2002 ላይ ክሮክስ ኢንኮርፖሬትድ በይፋ ተመሠረተ። ቀጥለው የጫማውን ዲዛይን ለማሻሻል አቀዱ። ቀዳዳዎቹን በዛ ማድረግ እንዲሁም ጫማውን በመኪና በመጨፍለቅ የተሰራበት ማቴሪያል ጠንካራ እንደሆነ አረጋግጠዋል። ስለዚህ ምቾቱን በደንብ በመጠበቅ እይታው ሳቢ እንዲሆን መጠኑን ቀንሰው የኖርማል ጫማ ሳይዝ አደረጉት። ቅርጹ ላይ የተወሰነ ማሻሻያም አደረጉ። ውበቱንም በተወሰነ መልኩ ሳቢ ለማድረግ የተለያዩ ጥረቶችን አድርጓል። ከዚህ ሁሉ ጥረት በኋላ በአዲሱ የክሮክስ ብራንድ ስር የመጀመሪያ ሞዴል ጫማቸውን ዘ ቢች ብለው በፎም ክሬሽንስ ፋብሪካ አስመረቱ። ጫማው ለማናፈሻ ተብሎ የተሰራ 13 ቀዳዳዎች ያሉት ውልቅ እንዳይል ከኋላ የሚታጠፍ መደገፊያ ያለው የሆነ ጥልቅ የሚል አይነት ጫማ ሲሆን ፈካ ባሉ በአረንጓዴ በሰማያዊና በቢጫ ቀለሞች ያሸበረቀ በአጠቃላይ ሲያዩት ቀለል ያለ ጫማ ይመስል ነበር። አሁን ሁሉም ነገር አለቀ። የቀረውና ዋናው ቀጣዩ ትልቁ ጥያቄ መጣ። እንዴትና የት እንሸጠዋለን የሚለው ነበር። ስለዚህ መወያየት ጀመሩ። ጫማዎቹ በዋነኛነት ለጀልባና መርከብ ተጠቃሚዎች ተስማሚ እንደሚሆኑ ያውቃሉ። ስለዚህ እነዚህን ተጠቃሚዎች የት ነው የምናገኛቸው? ቢቾች ዳር። ስለዚህ ጫማውን ወስዶ ከእነሱ ጋር ማገናኘት። አሁን ነገሮች ሁሉ ግልጽ ሆነዋል። የቀረው ነገር ሄዶ የመሸጥ ሙከራ ማድረግ ነው። ታዲያ በዚህ መሃል አንድ ነገር ሰሙ። በፍሎሪዳ ፎርት ላውደርዴል ከተማ ውስጥ ከጥቅምት 31 እስከ ህዳር 4 የሚቆይ የጀልባ ትርኢት ሊካሄድ እንደሆነ አወቁ። በጣም ጥሩ አጋጣሚ። ስለዚህ የመጀመሪያውን ሞዴል ዘ ቢች የተሰኘውን ጫማቸውን ይዘው በትርኢቱ ላይ ለመሳተፍና ለመገኘት ወሰኑ። የጫማው አዲስነት ወይም እንግዳነት ብቻውን ትኩረትን እንደሚስብ ያምናሉ። ነገር ግን ሰዎችን እንዲገዙት አይስብም ወይም አይገፋፋም። ብቻ እንደምንም አንዴ ሰዎች እንዲሞክሩት ማድረግ ብቻ ነበር ዋነኛ ዕቅዳቸው። ምክንያቱም አንዴ ምቾቱን ካዩ በኋላ ሐሳባቸውን እንደሚቀይሩ እርግጠኞች ነበሩ። ቢያንስ ጥቂት ጫማዎችን እንኳን ብንሸጥ ብለው በመመኘት 200 የሚሆኑ ጫማዎችን ብቻ ይዘው በትርኢቱ ላይ ተገኙ። አሁን ሁሉም ነገር ዝግጁ ይመስላል። ሰዎች ጫማዎቹን እያዩ እየሳቁ ያልፋሉ። አንዳንዶች ደግሞ መጥተው በግርምት ይሄ ነገር ጫማ ነው እያሉ ያፌዛሉ። እነሱም ግድ የላችሁ ሞክሩት ይሏችኋል። እየሳቁ ይሄዳሉ። ጓደኛ ማቾቹ ታዲያ እንዴት አድርገን ሰዎችን የእኛን ጫማዎች እንዲሞክሯቸው እናደርግ ሲሉ መመካከር ጀመሩ። በኋላ ላይ ይዘውት የመጡት የሽያጭ ስልት ቀላል ነገር ግን ደፋር እርምጃ ነበር።
ሰዎች ሲያልፉ ጫማውን እላያቸው ላይ መወርወር። ከዚያም አንድ ሰው ምንድነው ይሄ አስቀያሚ ጫማ ብሎ ሲላቸው እስኪ ሞክረው ይሉታል። በሚያስገርም ሁኔታ ስትራቴጂያቸው በጥሩ ሁኔታ ሰራና በዚያ የመጀመሪያ ትርኢት ላይ ይዘውት የቀረቡትን 200 ጫማ በሙሉ ሸጠው ጨረሱ። ጭራሽ 1000 ተጨማሪ ትዕዛዞችንም ተቀበሉ። በቃ ሰዎች ወደዱት። ቦታውም ውቅያኖስ አካባቢ ስለነበር ጫማውን አድርገው ይንሸራሸሩበት ጀመር። በዚያው ምቾቱን በደንብ ተዝናኑበት። ስለዚህ ጫማውን ሰዎቹ እግር ላይ ያዩት ሁሉ እየጠየቁ ለመግዛት ይመጡ ጀመር። ጓደኛማቾቹ በመገረም ስሜት እንደጨረሱ ይነግሯቸዋል። ታዲያ የት ልናገኘው እንችላለን? ሌሎች ተጨማሪ ሳይዞችና ሌላ አይነት ከለሮችስ አሏቸው የሚል የጥያቄ ማዕት ይመጣ ጀመር። ይቺ የመጀመሪያ አጋጣሚ በአንዴ ከብዙ ሕዝብ ጋር አስተዋወቀቻቸው። ዓለም እስካሁን ክሮክስ እንደሚያስፈልግ አታውቅም ነበር። ነገር ግን በቅርቡ የክሮክስን አስፈላጊነት ልትረዳ ሆነ። አንዳንዶችም የእግር ህመም እንዳለባቸውና ለችግራቸው መፍትሄ የሚሆን ነገር ይዘው ስለመጡላቸው በደብዳቤ ደስታቸውን ገለጹላቸው። ታዲያ ይህ ፈጣን የገበያ ማረጋገጫ የቢዝነስ ሐሳባቸው ተቀባይነት እንዳለውና አዋጭ እንደሆነ ያረጋገጠ ድንቅ ክስተት ነበር። ጓደኛማቾቹ በጣም ተደሰቱ። ጫማዎቹን መሸጥ እንደሚቻል ማረጋገጡ። ወዲያው በድፍረት ወደ ከፍተኛ ሰፊ ምርት በመግባት መታቸውን በዛ በማድረግ ሰፊ ገበያ ላይ ይዘው ቀረቡ። በሚያስደንቁ ሁኔታ መስራቾቹ ለጀልባ ወይም ለመርከብ ተጠቃሚዎች ብቻ ብለው የሰሩት ጫማ ባልተጠበቀና ባልተገመተ መንገድ ከሌሎች ኢንዱስትሪዎች ያልተጠበቁ ተፈላጊነቶችን ማግኘት ጀመሩ። የሆስፒታል ሰራተኞች፣ ሼፎች፣ አትክልተኞች፣ ልጆችና የምግብ ቤት ሰራተኞች ጫማዎቹ ቀላል ክብደት ያላቸው፣ ዘላቂና በረጅም ፈረቃዎች ወቅት ምቹ ሆነው የሚያገለግሉ፣ ለረጅም ሰዓት ሊደረጉ የሚችሉ በመሆናቸው ምክንያት እንደወደዷቸውና ከፍተኛ ተፈላጊነትን እንዳገኙ አስተዋሉ። በዚያን ጊዜ የክሮክስ መስራቾች ፈጠራቸው ወደፊት ምን ያህል ግዙፍ ሊሆን እንደሚችል አያውቁም ነበር። ነገር ግን ማንም ሰው እስካሁን ያልተጠቀመበትን ለየት ያለ ቢዝነስ እንዳገኙ መረዳት ጀመሩ። አሁን ሰዎች ስለ ጫማው አስቀያሚነት ግድ አይሰጣቸው። ይልቁንም ምቾት ከምንም ጋር የሚወዳደር አልነበረም። ይህም ለመርከበኞችና ለሰራተኞች እውነተኛ ችግራቸውን ፈቷል። ስለዚህ እነዚህ ጫማዎች በመጀመሪያ ፋሽንን ሳይሆን የፋሽኑን ዓለምና ገበያውን መማረክ የቻሉ ራሳቸው ፋሽን ሆኑ። ሦስቱ መስራቾች ጠንካራ ያለፈ የንግድ ሥራ ልምድ ታሪክ የነበራቸው ሲሆን ጆርጅ ቦዴከር የተዋጣለት የንግድ ሰው ነው። አስቸጋሪ የልጅነት ጊዜ ቢኖረውም በ10 ዓመቱ የራሱን የሳር ማጨጃ ማሽን ንግድ የጀመረ፣ ኮከብ አትሌትም ተማሪ የነበረ፣ የኮሌጅ ስኮላርሺፕም ያገኘ ሰው ነበር። በኋላም ከ100 በላይ በሚሆኑ የዶሚኖ ፒዛ ፍራንቻይዝ ባለቤትም ሆነ። እንዲሁም ታዋቂ ከሆነው የሳንድዊች ንግድ ቤቶች ውስጥ አንዱ በሆነው ኩዊዝኖስ ውስጥ በሥራ አስፈጻሚነት አገልግሏል። ሊንደን ሃንሰንም ቢሆን በኮምፒውተር ሃርድዌርና በሶፍትዌር ዘርፍ ለሚሰማሩ ካምፓኒዎች በሽያጭና በአስተዳደር ሚናዎች ለ17 ዓመታት ያህል ሰርቷል። እንዲሁም በፋይናንስ አገልግሎት ዘርፍ ውስጥም አገልግሏል። በተለያዩ ከትንሽ እስከ ትልቅ ባሉ የንግድ ተቋማቶች ውስጥ ተሳትፏል። ይህም ከመሠረቱ ጀምሮ ካምፓኒዎችን በመገንባት ረገድ ያለውን ልምድ ያዳብሯል። በፋይናንስ የመጀመሪያ ዲግሪና በማርኬቲንግ የማስተርስ ዲግሪ ሲኖረው ይህም ለንግድ ሥራዎቹ ጠንካራ መሠረትን ሰጥተውታል። ሃንሰን በማርኬቲንግ በዲስትሪቢዩሽን እና በንግድ ሥራዎች ውስጥ ያለውን ልምድ በክሮክስ ውስጥ ለነበረው ስታርታፕ ተጠቅሞበታል። ነገር ግን ከሦስቱም መስራቾች ውስጥ አንዳቸውም ቢሆኑ ከዚህ ቀደም በጫማ የንግድ ሥራ ውስጥ ምንም አይነት ልምድ ወይም ዕውቀት አልነበራቸውም። ስለዚህ የመጀመሪያ ሥራቸው የሚሆነው ይህንን እንግዳ የሆነ ጫማ በአሜሪካ ውስጥ እንዴት ማሰራጨት እንደሚቻል ማወቅ ነበር። ስለዚህ ቢዝነሱን ለመጀመር ሦስቱም ጉልህ የሆነ ካፒታልን አቅርበዋል። ነገር ግን ከፍተኛውን መጠን ያደረገው ጆርጅ ቦዴከር ነበር። ስለዚህ ሦስቱ ጓደኛማቾች ከክሮስላይት ማቴሪያል የሚሰራውን ጫማ ለማምረት ፎም ክሬሽንስ ከተባለው የካናዳ ካምፓኒ ጋር ጫማውን እንደ ግል ምርት የዲዛይን ለውጥ አድርገው ለመስራትና ዘላቂ የሆነ የምርት አቅርቦት ለማግኘት ውል ተፈራረሙ። ጫማዎቹን ከካናዳ እያስመጡ በመላው አሜሪካ ማከፋፈል ጀመሩ። ከትርኢቱ ስኬት በኋላ መስራቾቹ ክሮክስ ትክክለኛ የሆነ የገበያ ተፈላጊነት እንዳለው ተገንዝበዋል። ቀደም ብሎ የተሰጣቸውን ትዕዛዞች ለማሟላት ምርትን ማፋጠን ጀመሩ። ቢች የተሰኘው የመጀመሪያው የክሮክስ ጫማ በመርከበኞች ማህበረሰብ ዘንድ ወሬው ለጉር ተናፈሰ። ቀደምት ተጠቃሚዎችም ምቾት ያለው
እግርን በደንብ የሚይዝ እንደፈለክ ብትሆን የማይወልቅ ለውሃ ተስማሚና ዘላቂነት ያለው እያሉ ደጋግመው አወደሱት። ቸርቻሪዎችም ጫማዎቹን እንዴት መረከብ እንደሚቻል እየደወሉ ይጠይቃሉ። ክሮክስ ትዕዛዞች በፍጥነት ከተለያዩ አቅጣጫ የአውትዶር ስቶር፣ ከቦቲንግ ሾፕስ፣ ከስሞል ስፔሻሊቲ ቸርቻሪዎች ዘንድ ይመጡለት ጀመር። ከጊዜ በኋላ የሚመጡት ትዕዛዞች ማምረት ከሚችሉት አቅም በላይ እየሆኑ መጡ። የደንበኞች ፍላጎት አዳዲስ ከለሮችን፣ ተጨማሪ ሳይዞችንና በፍጥነት እንዲልኩላቸው የሚያስገድዱ ነው። የክሮክስ መስራቾች የማምረት አቅሙን እንዲጨምርላቸው ከፎም ክሬሽንስ ጋር ተጨማሪ ስምምነትን አደረጉ። ምርቱም በከፍተኛ ሁኔታ ጨመረ። ክሮክስ በተሻሻለ ሞልዶች፣ የምርት መስመርና የጥራት ቁጥጥር ላይ ኢንቨስት ማድረግ ጀመረ። ከአነስተኛ የምርት አቅርቦት ወደ የጅምላ ምርት ለመግባትም ዝግጅት ማድረግ ጀመረ። ክሮክስ የመጀመሪያውን አነስተኛ ዋና መስሪያ ቤት አቋቋመ። እንዲሁም የምርት ማስቀመጫ መጋዘን ተከራየ። ሰራተኞችን መቅጠር ጀመረ። መሰረታዊ የሎጂስቲክ፣ የሺፒንግ ሲስተም፣ የሆልሴል አካውንቶችን ማቋቋም ጀመረ። መስራቾቹም ስኮት የምርት ቁጥጥርን፣ ሊንደን ኦፕሬሽንና ዲስትሪቢዩሽንን፣ ቦዴከር ደግሞ የማርኬቲንግ ሚናን በመያዝ ስራዎችን ተከፋፈሉ። የጀልባ ሰራተኞች፣ ነርሶችና ሼፎች ክሮክስን ማድረግ ከጀመሩ በኋላ ወሬው በፍጥነት ተዛመተ። በእነዚህ ማህበረሰቦች ውስጥ ጫማዎችን የሞከሩ ሰዎች ወዲያውኑ በምቾቱ በመማረካቸው ለሚያውቋቸው ሁሉ ማውራት ጀመሩ። ምርቱ በሥራ ቦታዎች፣ በሙያዊ ክበቦችና በቤተሰቦች ውስጥ ያለምንም የግብይት ዘመቻ ኦርጋኒክ በሆነ መንገድ ተሰራጨ። ክሮክስ ሰዎች የሚገዙት ብቻ ሳይሆን ለሰዎች እንዲያደርጉት የሚመክሩት አይነት ጫማ ሆነ። የሕክምና ማህበረሰቦች ክሮክስ ስለሰጣቸው ምቾትና ህመማቸውን ስላስታደሰ በአደባባይ ያመሰገኑት። ረጅም የሥራ ፈረቃ የሚሰሩ ነርሶችና ዶክተሮች ክሮክስ የውስጥ እግርንና የእግር ህመምን በእጅጉ እንደቀነሰላቸው ገለጹ። ሆስፒታሎች፣ ሁሉም ዲፓርትመንቶች በሳምንታት ውስጥ ወደ ክሮክስ ጫማ ሲቀየሩ መስተዋል ጀመረ። ይህም ምቾትና በእግር ጤና ዙሪያ የመጀመሪያ ተአማኝነትን የፈጠረ መሠረት ነበር። ሊንደን ሃንሰን እንደ ላስ ቬጋስ፣ ዴንቨርና ፍሎሪዳ ባሉ የንግድ ትርኢቶች ላይ ጫማውን ለማስተዋወቅ ጠንክሮ ይታገላል። ደንበኞች ስለ ጫማው ለመረዳት ከፈለጉ መጀመሪያ ጫማውን ማድረግ እንዳለባቸውም ስለሚያምን እንዲያደርጉት አብዝቶ ይወተውታቸዋል። ክሮክስን በቀጥታ ለቸርቻሪዎችና ለባለሙያዎች ለማሳየት እያንዳንዱ ትርኢት ላይ ትኩረት ለማግኘት እንደ ጦር ሜዳ ታግሏል። በእያንዳንዱ ትርኢት ላይ ከፍተኛ የሆነ የሰዎች መጨናነቅ ነበር። ሆኖም ግን ሰዎች ጫማውን ገና እንዳዩት ይስቃሉ። ከዚያ ግን ይሞክሩታል። ከዚያም እንደማይቀረው ይገዙታል። አሁን ሂደቱ ቀላልና ሊገመት የሚችል የሆነ ይመስላል። ሰዎች ይመጣሉ፣ እንዳዩት ይስቃሉ፣ የማወቅ ጉጉት ይኖራቸዋል። ከዚያም ይሞክሩታል፣ በምቾቱ ይገረማሉ፣ በመጨረሻም ይገዙታል። መስራቾቹ በመቶዎች የሚቆጠሩ ደንበኞች በሰከንዶች ውስጥ ከተጠራጣሪነት ወደ ፈጣን አድናቂነት ሲቀየሩም አይተዋል። የመጀመሪያዎቹ የክሮክስ ጫማ ተጠቃሚዎች የሆኑት የጀልባው ማህበረሰቦችም ጫማውን ተአምራዊ ጫማ በማለት በሄዱበት ቦታ ሁሉ በጀልባው ላይ ለሚሳፈር ሰው በሙሉ ያወሩ ነበር። በተለይ ደግሞ እንደ አርትራይተስ፣ ፕላንታር ፋሺያቲስ፣ ቡኒዮንስ እና ኢዲማ ባሉ የእግር ህመሞች የሚሰቃዩ ሰዎችና ረጅም የሥራ ድካም ያለባቸው ሰዎች በምቾት ከፍተኛ መሻሻልን በማሳየታቸው ምስክርነቶቻቸውን ገልጿል። ነርሶችም በፈረቃቸው ጊዜ ለረጅም ጊዜ በማድረግ ከፍተኛ ምቾትና ሰላም እንዳያገኙ ገልጿል። ሼፎችም ቢሆኑ ለኪችን ውስጥ እንቅስቃሴ ተመራጭ ስለሆነላቸው እየገዙ ይጠቀማሉ። አትክልተኞችም ለጭቃና ለውሃ ተስማሚ ሆነው አገኙት። ወላጆችም ለልጆቻቸው ይገዛሉ። ይህም የክሮክስን ምርት ከጀልባ ሰራተኞች አልፎ ወደ ሌሎች ተጠቃሚዎች እንዲስፋፋ አደረገው። እነዚህ ስሜታዊ ምላሾች የክሮክስን ዝና እንግዳ ከሚመስሉ ጫማዎች በላይ እንዲሆኑ በማድረግ በሕዝቡ ዘንድ ጥሩ ተቀባይነትን ፈጥረዋል። የችርቻሮ መደብሮች ጫማዎቹን በሰዓታት ውስጥ ሸጠው መጨረስ ጀምረዋል። ትንሽ ብዛት ያላቸውን ጫማዎች ያዘዙ መደብሮች ሳያውቁት በፍጥነት ተሽጦ እያለቀባቸው እንደሆነ ተናገሩ። ሁኔታው አመራሮቹን እንኳን ሳይቀር ግራ አጋብቷል። ደንበኞች ለጓደኞቻቸውና ለቤተሰቦቻቸው ተጨማሪ ጥንድ ጫማዎችን ለመግዛት ክሮክስን ተጨማሪ ሳይዞችንና ተጨማሪ የከለር አይነቶችን እንዲያመጡላቸው በተደጋጋሚ መጠየቅ ጀመሩ። የክሮክስ ጫማ ይህንን ነገር ሞክረኸዋል ወይ በሚል የተጠቃሚዎች የእርስ በርስ ንግግር ምርቱ በደንብ በሕዝቡ ዘንድ እንዲተዋወቅ አደረገው። የመጀመሪያዎቹ ደንበኞች ለጓደኞቻቸውና ለቤተሰቦቻቸው ይነግራሉ። እነሱም ምቾቱንና ነፃነቱን በማየት ይገዙታል።
የክሮክስ ጫማዎች በየካምፑ፣ በየሆስፒታሉ፣ የመዝናኛ ፓርኮችና የባህር ዳርቻዎች አካባቢ በብዛት የሚታይና የሚዘወተር ጫማ ሆነ። ጋዜጠኞችና ሚዲያዎች የተለያየ ዘገባ ማውጣት ጀመሩ። አንዳንዶቹ የዓለማችን ምርጡ ምቾት ያለው ጫማ እያሉ ሲያወድሱ፣ ሌሎች ደግሞ የዓለማችን አስቀያሚ ጫማ እያሉ ይወርፉታል። ሌላው የክሮክስን መስራቾች ብልህ ያስባለው ውሳኔያቸው የችርቻሮ ስርጭትን ያዋቀሩበት መንገድ ነበር። ይህም ማንኛውንም አነስተኛም ሆነ ትላልቅ መደብሮችን ከፍተኛ መጠን ያላቸውን ጫማዎች በብዛትና በጅምላ እንዲገዟቸው ከማስገደድ ይልቅ እስከ 24 ጥንድ ጫማዎች ብቻ ማዘዝና በኋላ ላይ በቀላሉ እንደገና የፈለጉትን ያህል መውሰድ እንዲችሉ ያደረጉበት መንገድ ነበር። ይህም ቸርቻሪዎች ብዛት ያለውን ጫማ ለመግዛት የሚያስፈልጋቸውን የተጋነነ የገንዘብ መጠን ይቀንሳል፣ ብሎም ብዙ ቸርቻሪዎችን እንዲወስድ ያነሳሳቸዋል። ከዚያም በቀላሉ ያችን 24 ጫማ ወስደው ሸጠው ወዲያው ሌላ ተጨማሪ እንዲወስዱ ያደርጋቸዋል። ክሮክስም በዚህ ውሳኔው ብዙ ቸርቻሪዎችን ማግኘት ቻለ። ክሮክስ በ2005 መጀመሪያ ላይ ከተጀመረ ከ2 ዓመት ተኩል በኋላ የመጀመሪያውንና ዋና የሽያጭ ምዕራፍ 1 ሚሊዮን ጥንድ ጫማዎችን በመሸጥ ሰብሯል። የክሮክስ ጫማ ሽያጭ ይህንን ቁጥር ማለፍ ባለሀብቶችን እንኳን ሳይቀር አስደንግጧል። ምርቱ ፋሽን ሳይሆን በፍጥነት እያደገ የመጣ የንግድ ኃይል መሆኑን አረጋግጧል። በርካታ ኢንዱስትሪዎች ክሮክስ በረጅም ፈረቃዎች ወቅት እውነተኛ ችግሮች የሆኑትን እንደ መንሸራተት፣ ድካምና ምቾት ማጣትን እንደፈታ አስተውለዋል። አንዳንድ ትላልቅ የሥራ ቦታዎች ለሠራተኞች በአንድ ጊዜ በመቶች የሚቆጠሩ ጫማዎችን ያዛሉ። ክሮክስ የመጀመሪያውን ትልቅ የሽያጭ ቡድን ቀጠረ። አጋሮች ደግሞ ክፍት የስርጭት ኔትወርኮችን ከፈቱ። ይህንን ለማስቀጠል የክልል ወኪሎችን፣ የችርቻሮ ባለሙያዎችንና የሎጂስቲክ አስተዳዳሪዎችን ቀጠሩ። ይህ ወቅት ክሮክስ ከአነስተኛ በመስራቾች የሚመራ ጅምር ቢዝነስ ወደ ፈጣን እድገት የሚያስመዘግብ ድርጅትነት የተለወጠበት ጊዜ ነበር። መስራቾቹ በቀጣይ ጫማዎቹ ቀላል፣ ምቹና ሽታን መቋቋም እንዲችል ያደረገውን አስማታዊ ንጥረ ነገር ክሮስላይትን የያዘውን የፎም ክሬሽን ኦሪጂናል አምራች ካምፓኒን ሙሉ በሙሉ በመቆጣጠር በ2004 ገዝተው የራሳቸው የግላቸው አደረጉት። ክሮክስ ከአሁን በኋላ በፈቃድ ላይ መመካት ያስፈልጋቸው፣ ምክንያቱም የባለቤትነት መብቱን ሙሉ በሙሉ የራሳቸው ማድረግ ችሏል። እንዲሁም በማኑፋክቸሪንግ ቴክኖሎጂ ላይ ሙሉ ቁጥጥርን ያገኛሉ ማለት ነው። ክሮክስ ፎሙን የሰራውን ካምፓኒ በመያዝ ምርቱን ያለ ገደብ ማሳደግ ችሏል። ይህም ወጥነት፣ ጥራትና መስፋፋትን አረጋግጧል። እንዲሁም ለክሮክስ ልዩ የፎም ቁሳቁስ ለሆነው ክሮስላይት ማቴሪያል ብቸኛውን መብት ሰጥቷቸዋል። ስለዚህ ከዚህ በኋላ ደቢች ከሚባለው ከዋናው ጫማቸው ሞዴል ባሻገር በጥንቃቄ ሌሎች አይነተ ብዙ አዳዲስ ስታይል የሆኑ ነጠላ ጫማና የተለመዱ ጫማዎችን ማምረት ጀመሩ። ብዙ ሰዎች ጫማዎችን ቢያፌዙባቸውም ያልተለመደው ዲዛይናቸው ግን በገበያው ላይ ጎልተው እንዲታዩ አድርጓቸዋል። ያ የማያቋርጥ ፌዝና ወሬ ጭራሽ ለክሮክስ መስራቾች ትልቅ የማስታወቂያ ዘመቻ በመሆን ሽያጩን በይበልጥ እንዲተኮስ አደረገው። ጠላቶች ስላንተ ቢያወሩ ግድ አይስጥህ፣ ምክንያቱም ሳያውቁት አንተን ታዋቂ ያደርጉሃል። ሲገፉ አይክፋ፣ በኋላ ላይ ሳያውቁት ከፍ አድርገው ይሰቅሉሃል ማለት ይሄ ነው እንግዲህ። ክሮክስም እንደዚሁ ነበር የሆነው። ክሮክስን የሚጠሉ ሰዎች ክሮክስን ለመጉዳት የሐሰት ወሬ ሲያሰራጩ ሳያውቁት ትልቅ ማስታወቂያ በነጻ ሰሩላቸው። በዚህም ምክንያት ሽያጩ አደገ። ነገር ግን ስኬታቸው በሂደት አብሮ የሚያድግ ችግር ይዞባቸው መጣ። መስራቾቹ የገበያውን ፍላጎት ለማሟላት ሲሉ ሌት ተቀን እየሰሩ ነው። የካምፓኒው ፈጣን መስፋፋት አስደሳች ቢሆንም ነገር ግን እያደገ የመጣውን የገበያውን ፍላጎት ሊያሟላ የሚችል በቂ አቅርቦት አልነበራቸው። መስራቾቹ ካናዳ በሚገኘው የፎም ክሬሽን ማምረቻ ብቻ የገበያውን ፍላጎት በበቂ ሁኔታ ማሟላት ስላልቻሉ በአንድ ጊዜ በ10 ሺዎች የሚቆጠሩ ጥንድ ጫማዎችን ለማምረት ፊታቸውን ወደ ዓለም አቀፍ ፋብሪካዎች በማዞር ጥምረትን መፍጠር ጀመሩ። ከዚህ በኋላ ልዩ የሆነውን አስቀያሚ ጫማቸውን እኛ ቆንጆ አይደለንም፣ የኛ ውበት ተግባራዊ የሆነ ምቾት ነው በማለት ራሳቸውን እንደ ከፍተኛ ፋሽን ሳይሆን ሁልጊዜ በዕለት ተዕለት ተግባር ወቅት የሚደረጉ ጫማዎች ያሏቸው ካምፓኒዎች ብለው ለራሳቸው ስም ሰጡ። ክሮክስ ከትላልቅ የውጭ ቸርቻሪዎች ጋር ከፍተኛ የሆነ ስኬት ያስመዘገቡበትን ኮንትራት ተፈራረሙ። እንደ REI፣
ዌስት ማሪን እና ዲላርድ ያሉ ተቋማት ክሮክስን በተመረጡ መደብሮቻቸው ውስጥ መሸጥ ጀመሩ። እነሱም ያስገቧቸው የክሮክስ ምርቶች በፍጥነት ተሸጡላቸው። እነኚህም ሽያጮች ክሮክስን የወቅቱ ሀገር አቀፍ ትልቅ ትሬንድ መሆኑን ያመላከተ ነበር። በ2005 መጨረሻና በ2006 መጀመሪያ ላይ አጠቃላይ 6.5 ሚሊዮን ጫማዎችን በመሸጥ የብዙዎችን ቀልብ የሳበ ከፍተኛ ስኬት አስመዘገቡ። ጫማዎቹ ቀለል ያሉ፣ የነጻነትን ስሜት የሚፈጥሩና ምቾት ያላቸው በመሆናቸው በብዙ ተቋማት ዘንድ ለሰራተኞቻቸው ተገቢና አስፈላጊ በመሆናቸው ሽያጩ እንዲተኮስ አድርጎታል። ክሮክስ አሁን ከጀልባ ጫማነት አልፎ በሁሉም ቦታዎች ላይ ሊደረግ የሚችል ቄንጠኛ ፋሽን በመሆን ያልተጠበቀ አዲስ የከተማው የፋሽን ትሬንድ ሆነ። በእርግጥ ጫማዎቹ አስቀያሚ ነበሩ፣ ነገር ግን ምቹ፣ ለማጽዳት ቀላል፣ ነፃነት ያላቸውና ዘላቂ በመሆናቸው በማህበረሰቡ ዘንድ ትልቅ ተወዳጅነትን ማትረፍ ችሏል። ለካ ድፍረት ካለ ምንም ነገር መሸጥ ይችላል። ይኸው ኤርገንዶ ጫማ እንኳን ሀገራችን ላይ ከተጀመረ ስንት ጊዜው ነው? ስንቶቻችን አደግንበት? ይኸው ግን አሁንም እንደ ድሮ ነው። እንደ ተቋም የቢሊየንስ ካምፓኒ መሆን ሲገባው አልሆነም። ታዲያ እኛ ምን ጎሎን ምን አተን ኤርገንዶን እንደ ፋሽን ብራንድ ጫማ ወደ ትልቅ ካምፓኒነት መቀየር አቃተን? ክሮክስ ደግሞ ከአሜሪካ አልፎ እኛ ሀገር ድረስ የእኛን ኤርገንዶ አስንቆ ገበያውን መቆጣጠር ቻለ። የሆነ ሆኖ ግን የክሮክስ ጫማ በመላው አሜሪካ ትልቅ ካልቸራል ትሬንድ ሆነ። በይበልጥ ደግሞ በ2005 ላይ ክሮክስ አሁን ካለበት ስኬት በላይ ያጎናጸፈውን ትልቅ ተቀባይነትን በመላው አሜሪካ ስቴት ውስጥ የፈጠረለት ቲዲኤ ቦልደር የተሰኘው የማስታወቂያ ኤጀንሲ የክሮክስን ሎጎ በማሻሻል አስቀያሚ ቆንጆ መሆን ይችላል በሚል ዘመቻ የመጀመሪያውን ማስታወቂያ በሀገር አቀፍ ደረጃ አቀረበ። ይህም ከፍተኛ የሚባል አቀባበልን በሕዝቡ ዘንድ ፈጠረ። በዚህም ከ90 በላይ በሆኑ ሀገሮች ላይም በሰፊው ተሸጠ። ጭራሽ በ2006 የክሮክስ ካምፓኒ ከግል ይዞታነት ወጥቶ አክሲዮኑ ለሕዝብ በይፋ በናስዳቅ የአክሲዮን ልውውጥ ላይ አንዱን አክሲዮን $21 ለሽያጭ አቀረበ። በሽያጩም ወደ $208 ሚሊዮን ማሰባሰብ ቻለ። ይህም በወቅቱ በጫማ ታሪክ ውስጥ ትልቁ የአይፒኦ ገቢ ሲሆን የክሮክስ የገበያ ካፒታላይዜሽኑም ወደ $1.69 ቢሊዮን በማደግ ያቺ በድፍረት የተጀመረች አስቀያሚ ትንሽዬ ኤርገንዶ ጫማ አሁን በቀላሉ የማትናቅ ትልቅ የቢሊዮን ዶላር ካምፓኒ ሆነች። ከዚህ በኋላ ክሮክስ አይነተ ብዙ የሆኑ አዳዲስ ቀለሞችና ስታይሎችን የያዙ ጫማዎችን ማምረት ጀመረ። በጣም አስቀያሚ ነገር ግን አሪፍ በሚል ምልክት የፖፕ ባህል ክስተትም ሆነ። ስኬቱ በጣም ፈጣን ነበር። በዓመቱ ውስጥ ካልተጠበቁት ካምፓኒዎች ውስጥ አንዱና ስኬታማ በመሆን የዎል ስትሪት ባለሀብቶችን ትኩረት መሳብ ችሏል። አክሲዮኑ ወዲያውኑ በዓመት ውስጥ ካሉት በጣም ሆተስት አይፒኦ ውስጥ አንዱ ሲሆን ባለሀብቶች ክሮክስን ወደ ዩኒኮርን ደረጃ እንዲያድግ በመግፋት በፍጥነት ኢንቨስት አደረጉ። መስራቾቹ በአንድ ጀንበር ማለት በሚቻል ሁኔታ ባለብዙ ሚሊዮነሮች ሆነዋል። አይፒኦ ሕይወታቸውን ቀይሮ የፋይናንስ ነፃነትና የኢንዱስትሪ ዕውቅና ሰጣቸው። ባለሀብቶች በታሪክ ውስጥ በፍጥነት እያደገ የመጣ የጫማ ብራንድ ሲሉ አሞጋገሱት። ተንታኞችም ክሮክስ የችርቻሮ እድገት ግምቶችን ለዘላለም እንደቀየረ ተናግረዋል። እንደ ኤሮፓያን አቆጣጠር በ2004 ማይክ ጀጅ እና የልብስ ዲዛይነሩ ዴብራ መጓየር የሰው ልጅ የማሰብ ችሎታው የሚወድቅበትን የወደፊት ጊዜን የሚያሳይ አይዲዮክራሲ የተሰኘ ፊልም ለመስራት አስበው በፊልሙ ላይ ላሉት ገጸ ባህሪያት የሚሆን አልባሳት እየፈለጉ ነበር። ወደፊት የሚመስል ነገር ግን በተቻለ መጠን በጣም አስቀያሚ በሆነ መንገድ በብዛት የተሰሩ ሰነፍ የሚያስመስሉ አስቂኝ አለባበሶችን ለመፍጠር የሚያስችሉ ነገሮች ያስፈልጓቸው ነበር። መጓየር እንግዳ የሆነ ፎም ላይ የተመሰረተ የስፖንጅ ጫማ የሚያመርት ትንሽዬ ጀማሪ ካምፓኒ ያገኘው በዚህ ጊዜ ነበር። በቀለማት ያሸበረቁ ሻካራና በቀዳዳዎች የተሸፈኑ ነበሩ። መጓየር ጫማዎቹን ለባልደረባው የልብስ ዲዛይነር ለጀጅ ያመጣለትና ፍጹም እንደሚፈልጉት አይነት ደባሪ ጫማ እንደሆነና በፊልሙ ላይ ያሉትን ገጸ ባህሪያቶች ጅልና ድንዝዝ የሚያስመስሉ እንደሆኑ አሳመነው። በወቅቱ ክሮክስ ብዙም ዕውቅና ያልነበረው የሚሸጡበት ዋጋ እንኳን አነስተኛ በመሆኑ ፕሮዳክሽኑ በጅምላ በጀት ሊገዛቸው የሚችላቸው አይነት ነበሩ። ጀጅ ግን ብዙም አላመነበትም ነበር። የፕላስቲክ ጫማዎቹን ተመለከተና
ፊልሙ በሚወጣበት ጊዜ እነዚህ ጫማዎች ታዋቂና ተወዳጅ ቢሆኑስ ብሎ ተጨነቀ። መጓየር ግን ስጋቱን አይቶ ሳቀና ትክክለኛ አእምሮ ያለው ማንኛውም ሰው እነዚህን ጫማዎች በሕዝብ ፊት እንደማያደርጋቸው አረጋገጠለት። ነገር ግን ስህተት ነበር። ፊልሙ ከወጣ በኋላ ተቀባይነትን አጣ። በዋና ዋና የአሜሪካ ኮርፖሬሽኖች ፌዝና ምጸት ምክንያት ፊልሙን ያሰራጨው 20th Century Fox ተደናገጠ፣ ፍርሃትም አደረበት። ስቱዲዮው ፊልሙን ሰርቶ ለመጨረስ 2 ዓመታት ሲፈጅ፣ በእነዚያ 2 ዓመታቶች ውስጥ ደግሞ ትንሹ የትም አይደርስም፣ ጤነኛ አእምሮ ያለው ሰው በሕዝብ ፊት አያደርገውም የተባለው የጫማ ካምፓኒ ክሮክስ ከፍተኛ ዝናና ዕውቅና ላይ ደረሰ። እንደተፈራው ሆነ። ጫማዎቹ በየቦታው የሚደረጉ ሆነ። ፎክስ በ2006 መጨረሻ ላይ የአይዲዮክራሲ ፊልምን ሲለቅ ክሮክስ ቀድሞውኑ አክሲዮኖቹን ሸጦ በአሜሪካ ውስጥ በሚገኙ ሁሉም የገበያ ማዕከሎች ውስጥ በሰፊው ይሸጥ የነበረ ግዙፍ ካምፓኒ ሆኖ ጠበቀው። ነገሩ እኩል ተገጣጠመ። ተመልካቾች በፊልሙ ላይ የወደፊቱ አስቂኝ ጫማ ተብሎ በተሰራው ጫማ ከመሳቅ ይልቅ ወደ ቲያትር ቤቱ ሲመጡ ያደረጉትን ተመሳሳይ የክሮክስ ጫማቸውን በአግራሞት እያዩ ይስቁ ነበር። ፊልሙም በወቅቱ ምንም የሕዝብ ተቀባይነትን አላገኘም። ይህንን አይነት ፊልም እንኳን መኖሩን ብዙ ሰዎች አያውቁም ነበር። ምክንያቱም ፊልሙ ሲለቀቅ ምንም አይነት ማስታወቂያ አልነበረም። የቀይ ምንጣፍ ፕሮግራምም አልነበረም። ፖስተር ብሎ ነገርም የለም። ፊልሙ ራሱ የታየው ከመላው አሜሪካ በ7 ከተሞች በ130 ቲያትር ቤቶች ሲሆን ፊልሙን የሰራው ስቱዲዮ ራሱ ፊልሙ አደጋ እንደሆነ ከሰራው በኋላ ያስብ ስለነበር ለማሰራጨት ብዙም አልደፈረም። ብቻ ግን በአጋጣሚ ክሮክስ ላይ ለማሸፍ ያደረገው ሙከራ በሲኒማ ታሪክ ውስጥ በጣም ትክክለኛ የሆነ የወደፊት ትንበያን ያሳየ ታሪክ ሆኖ ታየ። የክሮክስ ብራንድ አስቀያሚ ነገር ግን ምቹ የሚለው መፈክራቸውን የገለጸ ስለነበር በፊልሙ ላይ የተገለጸው እንደ ፌዝ ቢሆንም እንደ ቀልድ ግን ክሮክስን በትክክል የገለጸ ነበር። ክሮክስ በቀጣይ አይነተ ብዙ የሆኑ እንደ ነጠላ ጫማ፣ ቦት ጫማ፣ የክረምት ጫማ፣ ስሊፐርስና ዊድጌት ያሉ ለየት ያሉ ጫማዎችን በተከታታይ አስተዋወቀ። ብራንዱ ከታዋቂው አይኮኒክ ጫማ ባሻገር ምርቱን ለማስፋፋት ሞክሯል። ዓመቱን ሙሉ የሚወደድ እንደ ናይክ ያለ ትልቅ የጫማ ብራንድ ለመሆን በትጋት ይሰራል። ሁሉም ጫማዎቹ ስኬታማ ባይሆኑለትም ነገር ግን አንዳንዶቹ ጥሩና ከፍተኛ ተቀባይነትን ያገኙ ናቸው። አንዳንድ ምርቶች ግን ከመጀመሪያው ጫማ በጣም የተለዩ ስለነበሩ ተቀባይነትን ሳያገኙ ቀርተዋል። ሌሎቹ ግን እንደተለመደው ልዩ ገበያዎችን አግኝተዋል። ክሮክስ ብራንዱን ከፍ ለማድረግና አይነተ ብዙ አቅርቦት እንዲኖረው ለማድረግ የተለያዩ ትናንሽ የጫማ ብራንዶችን መግዛት ጀመረ። እንደ ናይክ ወይም ቪኤፍ ኮርፕ ያሉ ትላልቅ ካምፓኒዎችን ለመሆን ያለውን ጥረት ቀጥሏል። ክሮክስ ተፈላጊነቱን ለማሳደግ አይነተ ብዙ ከለር ጫማዎችን ማምረት ጀመረ። ይህም ብራንዱን ከተለመደው መንገድ ወጣ ብሎ እንዲታወቅ አድርጎታል። ልጆች በምቾትና በደማቅ የቀለም አቀራረቡ ምክንያት አስገራሚና አዲስ ገበያ ሆነዋል። ወላጆች ክሮክስ ዘላቂ፣ የሚታጠብና ቀላል ክብደት ያለው መሆኑን ስለሚያውቁ ለልጆች ተስማሚ እንደሆነ ሲገልጹ፣ ልጆች ጫማውን አድርገው በመንሸራሸር ለብራንዱ የሚራመድ የመንገድ ላይ ማስታወቂያዎች ሆነዋል። ታዲያ በ2006 እናት ሼሪ ሽሜልዘር እና ባለቤቷ የተለያዩ አስደሳች ልጆችን የክሮክስ ጫማ ማስጌጫዎችን ፈጠሩ። እንደ ቀልድ ልጆቻቸው ቆንጆ የሚያምሩ ማስጌጫዎችን በክሮክስ ጫማ ቀዳዳዎች ውስጥ በማስቀመጥ አሪፍ ነገር መፍጠር ቻሉ። ልጆቹ ጫማቸውን እንደ ቀልድ ለራሳቸው ፐርሰናላይዝድ እያደረጉ ሳያውቁት አዲስ ውበት ፈጠሩ። ይህ በቤት ውስጥ የተጀመረ ሐሳብ በድንገት በመላ ሀገሪቱ ተሰራጨና ጄቢትስ የክሮክስ ጫማ ማስጌጫዎች መሸጫ ካምፓኒ ወደ መሆን አደገ። እነዚያ ማራኪ የጫማ ማስጌጫዎች በአንዴ በብዙዎች ዘንድ ተወዳጅ ሆኑ። ልጆች ወላጆቻቸውን ተጨማሪ ማራኪ ማስጌጫዎች እንዲገዙላቸው ይለምኑ ነበር። ትምህርት ቤቶችም ተማሪዎች ጄቢትስን ሲገበያዩ ማስዋል ጀመሩ። ተፈላጊነቱ በጣም በፍጥነት እየጨመረ ሲመጣ የክሮክስን ትኩረት ማግኘት ቻለ። በኋላም ክሮክስ ጄቢትስን በ10 ሚሊዮን ዶላር ገዛ። እንደ ቀልድ በአንድ ቤተሰብ የተጀመረችው የክሮክስ ጫማ ማስጌጫ ሐሳብ 10 ሚሊዮን ዶላሮችን ማስገኘት ቻለች። ክሮክስ እድገቱ በአሜሪካ ብቻ ተወስኖ አልቀረም። ዓለምም ለምን ይቅርብኝ በማለት ወደ አውሮፓ፣ እስያ፣ አፍሪካና ደቡብ አሜሪካ ገበያዎች መግባት ችሏል።
ክሮኮች በዓለም አቀፍ ደረጃ በኃይለኛ የስርጭት ስምምነቶች ተስፋፍተዋል። እያንዳንዱ ሀገር ጫማውን በተለየ መንገድ ተቀብሎታል። ነገር ግን ምቾቱ ሁሉንም አንድ አድርጓቸዋል። ይህም በጃፓንና በደቡብ ኮሪያ ውስጥ ከፍተኛ እድገት በማስመዝገብ ተቀባይነቱና ተወዳጅነቱ በዓለም ዙሪያ እንደሆነ አሳይቷል። እነዚህ ገበያዎች በቀለማት ያሸበረቁ ተግባራዊ የሆኑ ምርቶችን በፍጥነት ተቀብሏል። ክሮኮች ከመደበኛ አለባበሶችና የሥራ ባህል ጋር በትክክል ይጣጣማሉ። ለተጓዦች፣ ለትምህርት ቤት ልጆች፣ ለዶክተሮች፣ ለፋብሪካ ሠራተኞች፣ ለሽርሽር ተሳፋሪዎችና ለወላጆች የግድ አስፈላጊ ጫማ ሆኑ። ታዋቂ ሰዎችም ሳይቀሩ ክሮኮችን ለብሰው በየመንገዱ መታየት ጀመሩ። እነ አልጎር፣ ፌዝ ሂል፣ ጀስቲን ባይበር፣ ፖስት ማሎን፣ አሪያና ግራንዴ፣ አደም ሳንድለር እና ማሪዮ ባታሊ የተሰኙ ታዋቂ አርቲስቶች ክሮክስን ለብሰው በየመንገዱ ታዩ። ይህም በአድናቂዎቻቸው ዘንድ ክሮክስን በሰፊው ተቀባይነቱን አጉልቶ ያሳየ ነበር። ታዋቂ ሰዎች ክሮክስ ጫማዎችን ሲለብሱ ማየት፣ በተለይ ደግሞ ብርቱካናማውን ክሮክስን ያደረገው ባታሊ የምርት ስሙን በሀገር አቀፍ ደረጃ ተቀባይነትንና ተወዳጅነትን አሰጥቶታል። ይህም የሕዝብን አመለካከት ከአስቀያሚነት ወደ ስትሬንጀር ስታይልሽ ወደሚል አመለካከት ቀይሮታል። አሁን ክሮክስ ራሱን የቻለ ፋሽን ሆነ። በጥቂት ዓመታቶች ውስጥም የሽያጭ መጠኑ ከ1.2 ሚሊዮን ዶላር ወደ 108 ሚሊዮን ዶላር፣ ከዚያም ወደ 354 ሚሊዮን ዶላር፣ ከዚያም ወደ 847 ሚሊዮን ዶላር በማደግ ስኬታማነቱ ዕለት በዕለት እያደገ መሆኑን በግልጽ አሳይቷል። ይህ የእድገት መጠን በጫማ ኢንዱስትሪ ውስጥ ታይቶ የማይታወቅ ነው በማለት ብዙ ባለሀብቶች መስክረውለታል። ተንታኞች ክሮክስን ገና በመጀመሪያዎቹ ዓመታት ከናይክና ሪቡክ ጫማ እድገት ጋር ማወዳደር ጀምረዋል። ክሮክስ ናይክ በመጀመሪያዎቹ ዓመታት ከነበረው እድገት በበለጠ ፍጥነት አድጓል። በዚህ የማይታመን እድገቱ ምክንያት የዎል ስትሪት ተወዳጅ ሆነ። ባለሀብቶች የፎም ጫማ የስኬት ሪካርድን እየሰበረ እንደሆነ ማመን አልቻሉ። ክሮክስ አሁን በሜክሲኮ፣ በጣሊያን፣ በቻይና፣ በካናዳና በብራዚል ግዙፍ ካምፓኒዎችን ገነባ። የምርት ማዕከላት ፍላጎትን ለማሟላት በዓለም ዙሪያ በበቂ ሁኔታ ተስፋፋ። ካምፓኒው በአጭር ጊዜ ውስጥ ከአንድ ፋብሪካነት ወደ ደርዘን ፋብሪካዎች ባለቤትነት አደገ። በዓመት በ10 ሚሊዮን የሚቆጠሩ ጥንድ ጫማዎችን ያመርታል። ክሮክስ በአንድ ሌሊት ማለት በሚቻል ሁኔታ ከትንሽዬ የችርቻሮ ምርት ወደ ትልቅ ዓለም አቀፍ የጅምላ ምርት ተሸጋግሯል። በመጨረሻም ሁልጊዜ ይህንን አስታውሱ፣ ሐሳብ የትም ሊገኝ ይችላል። ዋናው ጉዳይ ግን ያ ሐሳብ የምን ያህል ሰዎችን ችግር ፈቷል የሚለው በቢዝነስ ውስጥ ወሳኝና ዋነኛው ጉዳይ ነው። ሰዎች ገንዘብ የሚያወጡት ለሚፈልጉት ነገር ብቻ ነው። ስለዚህ እናንተ ሰዎች የሚፈልጉትን ነገር ምን ይዛችኋል የሚለው ጥያቄ መጀመሪያ መመለስ አለበት። ክሮክስ የተጀመረበትን መንገድ አይታችኋል። ምናልባት ሲማንስ ጫማውን መጀመሪያ ጊዜ እንዳየ ዝም ብሎ ተገርሞ ብቻ ቢያልፍ ኖሮ ዛሬ ላይ እዚህ ይደርስ ነበር? በፍጹም። ስለዚህ አንድ ነገር አስተውሉ፣ ዕድል የትም ቦታ አለ። እናንተ ዕድልን ማየትና ወደ ስኬት መቀየር ከቻላችሁ ስኬት የናንተ ነው። እርግጠኛ ነኝ እኛ ብንሆን ኖሮ ያንን ጫማ ለመጀመሪያ ጊዜ ያየነው በቃ አንቀን ወይ ተገርመን ወይ ስቀን ወይ ፎቶ አንስተን ወይ ደግሞ ቪዲዮ ቀርጸን እንደ ጊዜው ቲክቶክ ላይ ፖስት እናደርጋለን። ምናልባት ግን ወደ ቢዝነስ ሊቀይሩት የሚችሉ ሰዎችም ሊኖሩ ይችላሉ። ብቻ ግን ሁሌም ለዕድል ዝግጁ ሁኑ። ዓለም የትኛው ነገር ዋጋ እንዳለው አትወስንም፣ ሰዎች ናቸው እንጂ። እናንተ ትክክለኛ ችግር ከፈታችሁ ትንሽም ይሁን ትልቅ ዓለም ቢስቅባችሁ ራሱ ሊያስቆማችሁ አይችልም። ስለዚህ በዚህ መንገድ ውስጥ ያላችሁ ሰዎች ካላችሁ በርቱ። ከማንም ማረጋገጫ እንዳትጠብቁ፣ ዝም ብላችሁ ስሩ። ብቻ ግን እናንተ መኑበት። እናም ሰዎች ሊፈልጉት እንደሚችሉ ወይም ሊያስፈልጋቸው እንደሚችል እርግጠኛ ሁኑ። ለማንኛውም ግን በአሁኑ ሰዓት የሆነ ነገር እየገነባችሁ ወይም እየጀመራችሁ ያላችሁ ሰዎች ምንም እንኳን የምትሰሩት ነገር እንግዳ ነገር እንኳን ቢሆን ወይም ቢመስላችሁ ይህንን አስታውሱ። እያንዳንዱ ዓለምን የቀየሩ ቢዝነሶች ሲጀመሩ እብደት የሚመስሉ እንደነበሩ አትርሱ። ስለዚህ ዝም ብላችሁ ስሩ። በነገራችን ላይ በቀጣይ የምንለቀው አስገራሚ ቪዲዮ እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እስቲ ከዛሬ ቪዲዮ ምን ተማራችሁ? ምን አዲስ ነገር ሳወቃችሁ? ሐሳባችሁን በኮሜንት ገለጹልን፣ እንማማርበታለን። ተጨማሪ ሐሳብ አስተያየትም ካላችሁ ገለጹልን።
እስካሁን አብራችሁን ስለቆያችሁ እናመሰግናለን። አበቃን።